እግዚአብሔር መጀመሪያ የፈጠረው ወንድን ነው። ይቅርታ ሴቶች፣ በቃ ፈጠረ። ሰማይን ፈጠረ፣ ምድርን ፈጠረ፣ አዋትን ፈጠረ። በስድስተኛው ቀን ሰው ፈጠረ የሚለው ወንድን ነው። ከዛ ወንዱን ሲያየው ደብሮታል ብቻው። ሰማይን ሰራ መልካም ነው አለ፣ ምድርን ሰራ መልካም ነው አለ፣ ውሃን ፈጠረ መልካም ነው አለ። ወንድን ሲያየው ግን መልካም አይደለም አለ። ከዛ ሴትን እንደ ወንድ አልፈጠራትም። ወንድን ጭቃ አበጀና በስትንፋስ በአፍንጫው በኩል ፍ ብሎበት ያው አደረገው። ሴትን ሲፈጥር ግን ወንድን አስተኝቶት፣ ካልተኛ ችግር ነው፣ ከጎኑ ብቻውን ሲሆን በቃ ትክክል አይደለም። ወንድ ምቹ ረዳት። የሴቶች ፖዚሽን ምንድን ነው? ምቹ። እስቲ ምቹ ረዳት በሉ፣ ከፍ ባለ ድምጽ በሉ። በቃ ረዳት ናቸው። ስለዚህ እግዚአብሔር ወንድ ከፈጠረ በኋላ ለወንዱ ብቻ ነው በነገራችን ላይ ይሄንን ዛፍ እንዳትበላ ብሎ የነገረው። ሔዋን የለችም። እግዚአብሔር አትብላ ብሎ ሲነግረው ሔዋን የለችም። ከዛ በኋላ ነው እሱን አስተኝቶ የፈጠራት። ስለዚህ ሔዋን እየሰማችው ከአዳም ነው እንጂ ከራሱ ከእግዚአብሔር አልሰማችም። መጽሐፍ ቅዱሳችሁን አንብቡ። ስለዚህ ወንዱ ማለት ዘር ነው ማለት ነው፣ ሶርስ ነው ማለት ነው፣ ምንጭ ነው ማለት ነው። ስለዚህ እግዚአብሔር ሔዋን ስለበላች ወደ ሔዋን መጥቶ ለምን ይሄን በላሽ አላላት። በሔዋን ጥፋት ተጠያቂ ማን ነው? አዳም ነው። አዳም ወዴት ነን ያለው እግዚአብሔር። ስለዚህ እግዚአብሔር ወንድን የሚያውቀው ዘር መሆኑን ነው፣ ምንጭ መሆኑን ነው፣ አባት መሆኑን ነው። ስለዚህ ወንድ ልጅ ምንድን ነው ብለናል? ዘፍጥረት 1:2 የወንድ ፍጥረት ምንድን ነው? ፋውንዴሽን ነው፣ ሶርስ ነው፣ መሪ ነው፣ ኃላፊነት የተሰጠው ነው። በምድር ላይ ያለ ሰው ሁሉ የመጣው በወንዱ በኩል ነው። አንደኛ ቆሮንቶስ 11:8 ሴት ከወንድ ናት እንጂ ወንድ ከሴት አይደለምና ይላል። For man does not originate from woman but woman from man። እንዴ እናቴ አይደለች እንደ ወለደች? ከእናቴ ማህፀን አይደለም እንደ ወጣሁት? አይደለም፣ ከአባት ነው የመጣሁት። ሴትም የወጣችው ከወንዱ ነው፣ ወንዱም የወጣው ከወንዱ ነው። ስለዚህ ወንድ ምንድን ነው? ሶርስ ነው። አባት ምንድን ነው? ምንጭ ነው። የምድር አባት የሰማይ አባትነት ኢሜጅ ነው። እግዚአብሔርን እንድንረዳው የተሰጠን ነው። እንደምታስታውሱት የጠፋው ልጅ ሉቃስ 15 ላይ ያለው ወደ ምግብ አይደለም የተመለሰው። የአሳ ምግብ ሲበላ የነበረ ጥሩ ምግብ ወደ መብላት አይደለም የተመለሰው። ወደ ሶርስ ወደ አባቱ ነው የተመለሰው። ወደ አይዴንቲቲው ነው የተመለሰው። ሲነቃ አባቱን ማንነት ነው የገባው። እኔ እኮ ከአባቴ ጋር ያለኝ ነገር ከተስተካከለ አለ ሁሉ ነገር ይስተካከላል አለ። ልጁ እንኳን ባልሆን ባሪያው ሆኜ አሁን ከምኖሩ የተሻልኩ ሆኜ ነው የምኖረው። ስለ አባት ስታስቡ ስለ ማንነታችሁ ነው ማሰብ ያለባችሁ። ካራክተራችሁ፣ አቅማችሁ፣ ነገራችሁ ሁሉ
ዞሮ ዞሮ የት እንደሚሄድ ታውቃለህ? አባት ጋር ነው የሚሄደው። ምን ይላል ታይምስ ማጋዚን? The greatest crisis in the world is not economic, political or educational. It is the crisis of fatherhood. When a father is missing, identity is lost, purpose is delayed, generations are broken. The absence of father is the absence of identity. ስለዚህ በዓለም ላይ ያለው አሁን የመጣው መከራ፣ ጦርነት፣ ችግር የኢኮኖሚ ችግር ሳይሆን፣ የፖለቲካ ችግር ሳይሆን፣ የትምህርት ችግር ሳይሆን የአባትነት ችግር ነው። አንድ ሰው አባት ባል ጌታን ከተቀበለ በተጠና ጥናት 93% ሙሉ ቤተሰቡ ጌታን የማግኘት ቻንስ አለው። ቀድሞ አባት ጌታን የሚያገኝ ከሆነ በጣም ነው የሚገርመኝ። ምን አይነት ሰዎች እንደሆነ ታውቃላችሁ? ከአባታቸው ጋር ትክክለኛ ሪሌሽንሺፕ ሳይኖራቸው ኢየሱስን አግኝተው ትክክለኛ መስመር ውስጥ ገብተው የሚኖሩ ሰዎች ዋንጫ ይገባቸዋል። እነሱ ሰዎች ከኖርማሉ ሰው ሁሉ ከፍ ያለ ፐርሰናሊቲ ያላቸው። ምክንያቱም አይቻልም እንደዛ ነው። ከአባት ጋር ፌሎሺፕ ሳይኖረው የአባትን ፍቅር ሳያገኝ አባቱን በፊት ለፊት ሳያይ ኖርማል ሆኖ ማደግ አይቻልም። እንደዛ ያለሱ ግን አድገው በአባት ካደጉ የተሻሉ ሰዎች ደግሞ ኖሮ አይተናል። እነሱ ሰዎች ስፔሻል ግሬስ ተሰጥቷቸው ነው። በዓለም ላይ 90% ወንጀለኞች፣ ፕሮስቲቲዩት የሆኑ ድራግ ዲለሮች፣ ጋንግስተሮች፣ በተለይ እስር ቤት ያሉ የተለያየ ነገር ውስጥ ያሉ ሰዎች 90% አባታቸውን የማያውቁ ናቸው። ስለዚህ ያኛው የአይዴንቲቲ ክራይሲስ ነው የማይሆኑ ነገሮች ውስጥ ያስገባቸው። አንደኛ ቆሮንቶስ 8:6 ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። ነገር ሁሉ በእርሱ በኩል የሆነ በእኛም በእርሱ በኩልን አንድ ጌታ ኢየሱስ ክርስቶስ አለ። እግዚአብሔር የነገር ሁሉ ምንጭ ነው። በምድር ላይ ስንመጣ ደግሞ አባት የነገር ሁሉ ምንጭ ነው። የአባት ፊገር ከተበላሸ፣ ስለ አባት ያለህ ኢሜጅ ከተበላሸ ላይፍ ተበላሽቷል። ሁሉ ነገር ተበላሽቷል። እሱን ነው አሁን ዛሬ የምናስተካክለው። ስለ አባት ያለ ኢሜጅ የተበላሸ ከሆነ ስለ እግዚአብሔር ያለ ኢሜጅ ይበላሻል። ስለ እግዚአብሔር ያለ ኢሜጅ ከተበላሸ ስለ ራስህ ያለ ኢሜጅ የተበላሸ ነው። ከሶርስ ጋር ተጣልተሃል። አንድ ንስር ነች አሉ። የንስር እንቁላል ተገኝቶ ከዶሮ እንቁላል ጋር አብሮ አስገቡትና ዶሮ 21ኛ ቀን ላይ ስትፈለፍል ንስሩም ከጫጩቶቿ ጋር ተፈለፈለች። ስለዚህ ንስሩ የሚያውቀው ዶሮ መሆኑን ነው። እያደገ ሲመጣ ቁመቱ ከነሱ ይበልጣል። ጡንቻው ከፍ ያለ ብረር ይለዋል። እና ለምን ትልቅ እንደሆነ ለምን መልኩ እንደተለየ ሁሉ ጊዜ ጥያቄ ነው። ምንድነው አንተ ልጅ አባትን አትመስልም ሁኔታ ይሉታል። እና አንድ ቀን ሌላ ንስር አሞራ መጣ እዛ ሰፈር እና ከላይ ወርዶ ሲያርፍ እሱን ይመስላል። ምን ሰራለህ እዚህ አካባቢ አለው። እዚህ ነው ቤቴ፣ እዚህ ነው የተወለድኩት፣ እዚህ ነው ያደግኩት፣ ዶሮ ነኝ አለው። ኖ ኖ ኖ ኖ ኖ ኖ ኖ የሆነ ስህተት ተፈጥሯል። አንተ ዶሮ አይደለም፣ ወክ ለማድረግ አልተፈጠርክም፣ መብረር አለብህ አለው። ከዛ ወደ ተራራ ላይ ወስዶ ሲገፈትረው በረረውነት። ብዙዎቻችን ዶሮ ናችሁ ተብለናል፣ አይደላችሁም ተብለናል። ማንነታችን እንዳናቅ ተደርገናል። ለምን መሰላችሁ? እየዋልን ያለነው ከዶሮ ጋር ነው። ሶርሳችንን አናቅ።
ውስጣችን ቢልት ኢን የሆነውን እግዚአብሔር አሳይመንት ሰጥቶ መንፈሳችን ውስጥ ያስቀመጠውን አናምንም። የውስጥ ያለውን ድምፅና ጩኸት አፍነን በአካባቢያችን ያለውን ብቻ ነው የምናየው። ማን ስለሆነ እንትና እንዴት ሆኖ እነ ገሌ ሳይሆኑ እኔ ማን ስለሆንኩ ነው መሆኑ የሚል ከሆነ ክልል እንዳናልፍ የሚያደርግ እዚህ ውስጥ የተቀመጠ ግርግዳ አለ። ልዝለል ስትል ቁጭ በል የሚል አሁን እሱን ግርግዳ ነው በመዶሻ ሰባብረን እግዚአብሔር ያየልህን እንድታይ እንዲያደርግ። The Father from whom all things come. Everything begins with the Father. የቤተሰብ ስትራክቸር የሚጀምረው ከአባት ነው። አባት ፕሮቫይደር ነው፣ መጋቢ ነው። ምግብ ማምጣት አለበት፣ ፋይት ማድረግ አለበት፣ ቤተሰቡን ፕሮቴክት ማድረግ አለበት። የሚያስፈልገውን ነገር ሁሉ ሄዶ ከየትም አምጥቶ ቤተሰቡን፣ ሚስቱን፣ ልጆቹን ማኖር አለበት። ሶርስ ነው፣ ፕሮቴክተር ነው፣ ምንጭ ነው። አባት ካዘነ ሙሉ ቤተሰቡ ያዝናል። በቃ አለቀ። አባት ተስፋ ቆርጦ ከታየ ሙሉ ቤተሰቡ ተስፋ ይቆርጣል። አባት ከለመለመ ሁሉ ሰው ይለመልማል። ወንድ ጫካ ሄዶ አድኖ አምጥቶ ፊዚካሊ ራሱ ስትሮንግ የሆነ ወንድ ለዛ ነው። ለምን ወንድ መሆኑ የሚሰማው ቤተሰቡን ሲመግብ ሲያይ ነው። ወንድ ከራሱ ይልቅ ልጆቹ፣ ሚስቱ፣ ቤተሰቡ በጠቅላላ ጥሩ ሲለብሱ፣ ጥሩ አይነት ኑሮ ሲኖሩ፣ ፊታቸው ሲያበራ ወንድ እንደሆነ ይሰማዋል። እንደዛ ካላደረገ እኮ ወንድ አይሰማው። ራሱ እየለበሰ ራሱ ጥሩ መኪና እየነዳ ልጆቹና ሚስቱ አመዳም ሆና ከታየ ሰውየው ፌል አድርጓል። የአባት ትክክለኛ ማንነቱ የሚታየው በልጆቹና በቤተሰቡ ነው። ለቤተሰቡ ፕሮቫይድ ካላደረገ ካቃተው ወድቆ ይነሳል። ወንድ ልጅ ጊዜ ነው የሚፈልገው። ወንድ ልጅ ነገሮች እስኪመጡለት ድረስ ረጅም ጊዜ ይወስድበታል፣ ግን ያመጣታል። ወንድ ምንጭ ነው በሉ። ምንጭ ብቻ ሳይሆን ደግሞ ወንድ ፕሮቫይደር ነው። ወንድ ቤተሰቡን ፕሮቴክት የሚያደርግ ነው። እዚህ ነው ሴቶች ጠንከር ያለ ጎበዝ የሆነ ጥሩ ገንዘብ ያለው ስራ የሚሰራ ሰው ከሆነ ነው የሚያገቡት እንጂ መልኩን አይተው አያገቡትም። ወንድሞች ደግሞ የሚሸወዱት እንደዛ ነው። ፍሪዝህን አሳምረ ከረባትህን አድርገ ምንም የታክሲ የለኝም ካልካት ዝንጀሮ ነው የምትመስለው። ኢሚዲየትሊ ሴቶች 2 ሰከንድ ነው የሚፈጃቸው ስታስጠላ። ኢሚዲየትሊ ዝንጀሮ መስለ ነው የምትታይ። በጣም የሚያስጠላ አልወድም የሚሉት መላጣ የተባለ ሰው በጣም ይገርማቸዋል። አሁን እግዚአብሔር ረድቶኝ 70 ሚሊዮን ብር አካውንቴ ላይ አሁን አስገብቼ አቤት መላጣ፣ እኔ እኮ እንደ መላጣ ደስ አይልም መላጣ። እግዚአብሔር የፈጠረውን አፈጣጠር ነው የምነግራቸው። ወንድ ምንድን ነው? ፕሮቫይደር ነው፣ አቅራቢ ነው፣ አምጪ ነው፣ አባት ነው። እግዚአብሔር አባት ስንል የምንፈልገውን ሁሉ የሚያቀርብልን አባት ማለት ነው። እግዚአብሔር ኤልሻዳይ ማለት ምንጫችን፣ ሶርሳችን፣ የበረከት ምንጭ፣ የጤንነት ምንጭ፣ የነገር ሁሉ ምንጭ ነው ማለት ነው። የአባትነትን ድርሻ እየነገርኳችሁ ነው። ወንድ የተባለ ሁሉ እግዚአብሔር አባት እንደሆነ ነው የሚያውቀው፣ ሳይወልድም ሳያገባም። አባትነት ከማግባት ጋር ብቻ የተገናኘ አይደለም፣ ከአይዴንቲቲ ጋር የተገናኘ ነው። ዘር አለ ውስጡ። ከሴቷ አይደለም ዘር የሚመጣው። እግዚአብሔር አባት እየተባለ ያለበትን ሁኔታ እንድታውቁ ነው። ስለዚህ አንድ ሰው ከምድራዊ አባቱ ጋርም ትክክለኛ የሆነ ሪሌሽን ሊኖረው ይገባል። ሌላው ልንገራችሁ፣ በህይወታችሁ ያለውን በረከት ሁሉ የሚያረጋግጥላችሁ አባት ነው። አፊርም ያደርጋል። እናታችሁ ከምትመርቃችሁና አባታችሁ ከሚመርቃችሁ የአባታችሁ ይበልጣል። ይቅርታ፣ እናታችሁ ስትወዳችሁ ነው ጥሩ። ያዕቆብ የአባቱን አፈርሜሽን ከወሰደ በኋላ ነው ሄደው። በኮሮናውን ኦልሬዲ ገዝቷል፣ ወስዷል። ብለሲንጉን ግን ተቀብሏል። እሱ ደግሞ ልጆቹን በሙሉ ጠርቶ እያንዳንዱን እጅ እየጫነ ብለስ አድርጓል። የሆነ ጊዜ እንዲያውም አቀያይሯል።
ሰውየው እኮ በራሱ ላይ ብቻ አይደለም ማን ምን እንደሚሆን በስፒሪት የሚረዳ ሰው። ለአባትህ ስጦታ ይዘህ ሄደህ ለምን ካልሲ አይሆንም ብለስ አድርገኝ መንገዴ እንዲቃናልኝ። እግዚአብሔር ኦቶሪቲን በአባት ውስጥ ስላስቀመጠ ማለት ነው። ዘፍጥረት 27:26 የአባት ድምፅ ትንቢታዊ ነው። The father's voice is prophetic. ብዙ ሰዎች ህይወታቸው ፌል ያደረገው የአባት አፈርሜሽን ስለሚያስፈልጋቸው ነው። አባቱ ይስሐቅም ልጄ ሆይ ወደ እኔ ቅረብ ሳመኝም አለው። ወደ እርሱም ቀረበ ሳመውም፣ የልብሱንም ሽታ አሸተተ፣ ባረከው፣ እንዲህም አለ የልጄ ሽታ እግዚአብሔር እንደባረከው እርሻ ሽታ ነው። እግዚአብሔርም ከሰማይ ጠል ከምድርም ስብ የእህልም የወይንንም ብዛት ይስጥ። አሕዛብም ይገዙልህ፣ ሕዝብም ይስገዱልህ። ለወንድሞችህ ጌታ ሁን፣ የእናትህም ልጆች ይስገዱልህ። የሚረግምህ እርሱ ርጉም ይሁን፣ የሚባርክህ ብሩክ ይሁን። አባቶችንም እኮ በአዲስ ኪዳን ልጆቻችሁን አታስመርሩ ይላል። አሁን ስለ ምድራዊ አባት ማስተምራችሁ ስለ ሰማያዊ አባትን በደንብ እንዲገባችሁ። ያዕቆብን ያዕቆብ ያደረገው ረሃቡ ሆኖ ሳለ በረከቱን ያጸናለትና እንዲህ ልክ እንደተባረከ ለዘላለም እንዲቀር ያደረገው የአባቱ ብለሲንግ ነው። አባት ወደ ልጆቹ መመለስ አለበት። ላይፍ ህይወትን ሊናገርባቸው ይገባል። ፍቅር ሊሰጣቸው ይገባል። ኢንቲሜት ሊሆን ይገባል። ከዚህ የተነሳ ሶፍት ነን፣ ለመከራ ሶፍት ነን። ከአባት ጋር ያደገ ሰው ብታየው ቻሌንጅ ለማድረግ ነገሮችን ለማለፍ ኮንፊደንስ ይሰጠዋል። ኢየሱስ መጥቶ ሲገባ ነው እኔ ፍርሃት፣ ተስፋ መቁረጥ፣ ሴንሲቲቭ መሆን ከኔ ላይ ተነሳ። መጥቶ ግጥም ያደርገዋል። ያ የተወሰደብህን ነገር በሙሉ ይወስዳል። ኤፌሶን 3:14 ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት በፊት እንበረከካለሁ። ተመልከቱ፣ ጌታ ኢየሱስ እንዴት እንጸልይ ብሎ ጠየቁት። በሰማያት የምትኖር አባታችን ሆይ፣ ከአባት ነው የምንጀምረው። ፈቃድ በሰማይ እንደሆነች በምድር ትሁን። our father እንግሊዝኛ who art in heaven our father አባታችን ሆይ፣ my provider, my source, my protector። እግዚአብሔርን እንደ አምላክ ማወቅ ሌላ ነው። እግዚአብሔርን እንደ አባት ማወቅ የተለያየ ነው። እግዚአብሔር አባት ነው እንጂ እናት አይደለም፣ አያባብልም። እንደ እናትም ሆነ አሳደከኝ የሚለው መዝሙር እንጂ መጽሐፍ ቅዱስ አይደለም። ጭራሽ እግዚአብሔር የእናት ባህሪ የለውም። እግዚአብሔር ሊያባብል ፍጥፍጥ ስትል ነው እንጂ የሚያየው እግዚአብሔር። ንስር አሞራ ልጇን መጀመሪያ የምሰራው እሾህ፣ ከእሾህ ቀጥሎ የተሰባበረ ድንጋይ፣ ከተሰባበረ ድንጋይ እንደ መስታወት አይነት እንዳል እያለ ሶፍት እየሆነ መጨረሻ ላይ ጥጥ ነው የምታደርገው። ሳይዙ ሲጨምር ጥጡ ይነሳል። ሳይዙ ሲጨምር እየወጋው ስለሚሄድ ግዴታ ምን ይሆናል? ይወጣል። ከወጣ በኋላ ግን ወደ ተራራ ትወስደዋለች። ከተራራ ላይ ትወረውረዋለች። መሬት ሊመታ ሲል ከስር ገብታ ተነሳዋለች። መጨረሻ ላይ የንስር አሞራ ከመብረር ውጪ ምንም አማራጭ የላትም። የሆነ ጊዜ እጭ ብላ ትበራለች። አንዳንዶቻችሁን እግዚአብሔር እንደዛ እያደረገ ነው። ከሰይጣንና ከእግዚአብሔር እግዚአብሔር በሚወዳቸው ሰዎች ላይ ጨካኝ ማን ነው ብትሉኝ እኔ 100% እነግራቸዋለሁ፣ እግዚአብሔር ነው።
ሰይጣን ሊያጠፋ ነው፣ እግዚአብሔር ግን ሊያበር ነው። አንዳንዶቻችንን እግዚአብሔር ምን እንደሚያደርግ ልንገራችሁ። ጨካኝ ነው የሚሆነው አንተ ውስጥ ያለው እንዲወጣ። ያሰቃይሃል፣ ያስለቅሳል፣ መከራ ያብላል። God is a father። እሺ እግዚአብሔር አባት ነው በል። እግዚአብሔር አባት ነው። አዎ አባት ዲሲፕሊን ያደርጋል። አንተ ደግሞ ለካ ከዴስቲኒ ጋር ወደ ፈለግከው አቅጣጫ እንድትሄድ የሚያደርግህ የአባት ኢሜጅ ነው። ስለዚህ የአባት ኢሜጅ ከተበላሸብህ ያንተ አይደንቲቲ ተበላሽቶብሃል ማለት ነው። አትናደዱ። እንዴ እኔ እናቴ ናት ያሳደገችኝ ቀጥለጥ አድርጋ ብዙ አባት ካላቸው ሰዎች የተሻለ ፐርሰናሊቲ ነው ያለኝ የምትሉ አላችሁ። እውነት ነው። አንዳንድ እናቶች በጣም የሚገርሙ ናቸው። በጣም የሚያሳዝነው ግን እናት ሲንግል ሆና ስታስተምር ስታሳድግ እንደ እናት አይደለም የምታሳድገው፣ እንደ አባት ነው የምትሆነው። የአባትን ሮል ነው የምትቀበለው። አደገኛ አባት ነው እንደምትሆነው። ሲንግል ማሞች አባት ናቸው። ስለዚህ ከሌላ ወንድ ጋር ጋብቻ ለመፍጠር ይቸገራሉ እነዛ ሰዎች። የአባት ኢሜጅ ችግር ስላለ ማለት ነው። የኔ አባት ኢየሱስ ነው በሉ እስቲ። የኔ አባት ኢየሱስ። የአባትነት ጥያቄ ሲመለስልህ በህይወትህ በጣም ብዙ ነገር ነው የሚመለሰው። ለዚህ ነው ጠላት ዲያብሎስ ትዳርን መምታት የሚፈልገው፣ አባትን መምታት የሚፈልገው፣ ጸንተ እንዳትቆም የሚያነቃንቅ። የሚመስለን ግን እናት የሌላቸው ሰዎች በጣም የተጎዱ ከአባት ይመስለናል። አይደለም አይደለም። ማቴዎስ 7:9 ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከናንተ ማን ነው? አሳ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፎች ስትሆኑ ልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ። እግዚአብሔር ስለ ራሱ ሲናገር ስለ መልካም አባት፣ የሆነ መልካም አባት ካያችሁ የእግዚአብሔር ሪፍሌክሽን አለበት ማለት ነው። መዝሙር 103:13 አባት ለልጆቹ እንደሚራራ እግዚአብሔር ለልጆቹ ይራራል። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። As a father loves his children, so the Lord loves እንደ አባት እግዚአብሔር ራሱ ማንነቱን እንድናቅ የፈለገው እንድናይ የፈለገው እንደ አባት ነው። እግዚአብሔር እንደሱ አድርጎ ነው ፕሪንሲፕልን ያመጣው። ስትመሰክሩ ሙሉ ቤተሰብ ማዳን የምትፈልጉ ከሆነ አባት ላይ አተኩሩ። ሙሉ ቤተሰቡ የመዳን ፕሮባቢሊቲው 93% ነው። አይገርም? ኢየሱስ ጌታ ነው። አሜን። እግዚአብሔር ምናችን ነው? አባታችን፣ ምንጫችን ነው፣ አሳዳጊያችን ነው። ለምን የምታስተምረን ስለ አባትነት ካላችሁ ከእግዚአብሔር ጋር ያለን ኢንቲሜሲ በኃይል እንዲጨምር እግዚአብሔርን መረዳት ያለብን በአባት ነው። እግዚአብሔር ደግሞ አባትነትን እንረዳ የፈለገው በምድራዊ አባታችን በኩል ነው። ምሳሌ ያደረገን እሱ ነው። ስለዚህ ወንድሞች ኮምፕሌን ማድረግ አቁሙና ኃላፊነታችሁን ውሰዱ። ቤተሰብ ውስጥ፣ ቤተክርስቲያን ውስጥ፣ ሀገር ላይ ወንድሞች ኃላፊነታችንን መውሰድ የጀመርን ጊዜ ነገሮች ሁሉ ይስተካከላሉ። እኔ ነኝ ከማለት ይጀምራል። ኃላፊነት የኔ ነው። ልጆቼን፣ ቤተሰቤን እኔ ማስተካከል አለብኝ፣ ኃላፊነት ወስዳለሁ ከማለት ይጀምራል። እግዚአብሔር እሱን ኃላፊነት ስትወስድ የሚያስፈልገውን ሪሶርስ ይሰጣል። ኢየሱስ ጌታ ነው። በሰማያዊ ስፍራ ከክርስቶስ ጋር ተቀምጣችኋል ብቻ ሳይሆን ኃላፊነት አለባቸው የሚለውንም ትምህርት ትማራላችሁ። ስለ አባትነት፣ ስለ ኃላፊነት
አባት ሳያሳድጋችሁ ወንበዴ ሳትሆኑ ሌባ ሳትሆኑ ተምራችሁ አድጋችሁ ትልቅ ሰው ሆናችሁ እግዚአብሔር ይባርካችሁ። እናንተ ማለት ዘ ቤስት ሂውማን ቢንግ ናቸው። የተለያችሁ ፍጥረት ናቸው። ምክንያቱም እንደናንተ ያደጉ 99% የሉም፣ ጠፍተዋል። እናንተ ግን ቆማችኋል። ይህንን ያደረገላችሁ ጌታ የተባረከ